ቢሮው የ2018 በጀት ዓመት ያለፉት 5 ወራት የሥራ አፈጻጸምን ገመገመ። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ከክፍለ ከተማ ፕላንና ልማት ጽሕፈት ቤቶች ጋር የ2018 በጀት ዓመት ያለፉት 5 ወራት የሥራ አፈጻጸምን ገምግሟል። የቢሮው ኃላፊ አቶ አደም ኑሪ ባለፉት 5 ወራት ከስፓሻል ከማህበራዊና ኢኮኖሚ ልማት ፕላን አንጻር የተሰሩ የክትትልና ድጋፍ ግኝቶች እንደ ከተማ ለሚዘጋጀው የግማሽ ዓመት ሪፖርት ክፍል እንደሚሆኑ ገልጸዋል። አቶ አደም ኑሪ አክለውም ቢሮው የለሙ ቴክኖሎጂዎችን በመተግበር ሚዲያና ኮሚኒኬሽን አገልግሎቶችን በስታንዳርድ በመስጠት የመልካም አስተዳደር ችግሮችን በመቅረፍ የሴትባክ ሕግጋቶችን በማጽደቅ የአልሚዎችን ጥያቄዎች በመመለስና በሌሎች የፕላን ጉዳዮች መልካም አፈጻጸምን አስመዝግበዋል ብለዋል። የክፍለ ከተማ ፕላንና ልማት ጽሕፈት ቤት ኃላፊዎች አቅደው የተገበሯቸውን ሪፖርት አቅርበዋል። በሪፖርታቸውም ከወረዳ ማዕከል ከ7 ሜትር መዳረሻ የውስጥ ለውስጥ መንገድ ጥናት ከፕላን አፈጻጸም ክትትልና ከኦዲት አንጻር በቀጣይ ትኩረት ሰጥቶ እንደሚሰሩ የጋራ መግባባት ላይ ተደርሷል። የቢሮ ኃላፊ አቶ አደም ኑሪ ከማዕከል እስከ ወረዳ ባሉ አደረጃጀቶች በቀጣይ የሚሰሩ ስራዎችን ለተሳታፊዎች አስገንዝበዋል። ዜናውን ያቀረብኩላችሁ ፍሬህይወት ኩቹ ነኝ።